ሚስት ባሏ ከስራ ወደ ቤት ሲመጣ ትንሽ ልታናደው ታስብና እጥር ምጥን ያለች ደብዳቤ ጽፋለት አልጋ ላይ ያስቀምጣለት አልጋው ስር ትደበቃለች። ባል በስራ የደከመ ሰውነቱን እየጎተተ ወደ ቤቱ ገብቶ ሚስቱን ሲጠራት አቤት የሚለው በማጣቱ ተኝታ ይሆናል ብሎ ወደ መኝታ ቤት ሲገባ ሚስቱ የጻፈችለትን ደብዳቤ ያገኛል። ታዲያ ይህ ደብዳቤም እንዲህ ይላል። ሌላ ሰው ስለወደድኩኝ ካሁን በኋላ ካንተ ጋር መኖር ስለማልፈልግ ቤቱን ትቸልህ ሂጃለሁ ይላል። ባል ሆዬ ወደ ፈገግ ይልና ስልኩን አውጥቶ ደወለ። ሃይ የኔ ቆንጆ፣ እንደነገርኩሽ ያቺ ጅል ሚስቴ በራሷ ጊዜ ትታኝ ሄደች፣ ደስ አይልም? መጣው ጠብቂኝ ብሎ ስልኩን ዘግቶ ከቤት ይወጣል። ታዲያ በዚህ ጊዜ ሚስት ብሽቅ ብላ ያነባች ከተደበቀችበት ስትወጣ አልጋው ላይ ሌላ ደብዳቤ ታገኛለች። ደብዳቤውም እንዲህ ይላል። የኔ ማር፣ አልጋ ስር እንደተደበቅሽ አውቃለሁ። አሁን ወተት ገዝቼ እስኪመጣ ቆንጆ ራስ ሰርተሽ ጠብቂኝ፣ እወድሻለሁ የኔ ቆንጆ ይላል። አላህ እንደዚህ አይነቱን ሐያት ለሁላችሁም ይወፍቃችሁ። አላሁማ አሚን።